ክርስቶስ ተንሥአ እሙታን በዐቢይ ኃይል ጸሎተ ሰይጣን አግዓዞ ለአዳም ሰላም ይእዜሰ ፍስሐ ወሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ጸሎተ ሰይጣን አግዓዞ ለአዳም ሰላም ይእዜሰ ፍስሐ ወሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ጸሎተ ሰይጣን አግዓዞ ለአዳም ሰላም ይእዜሰ ሆነ። ፍስሐ ወሰላም ሰላም የቴቄል ሪአክሽን ተከታታዮች እንደምን አላችሁ? እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። በትንሣኤው ሞታችንን እንዳስወገደልን እንዲሁ ደግሞ ከኃጢአት አረንቋ እንላቀቅ ዘንድ የጌታችን ቅዱስ ፈቃድ ይሆንልን። እንግዲህ አይሁድ ሞቱን ያረጋግጡትና ሞቱን ፈልገው እንዲሞት የሰቀሉት ጠላቶቹ መሆናቸው በእርግጥ መሞቱን ታማኝነት እንዲኖረው ያደርገዋል። ስለዚህም አይሁድ ሆኑ በኋላ የሚነሱ መናፍቃን አልሞተም ነበር ብለው ትንሣኤውን እንዳይክዱ ምክንያት አይኖራቸውም። አስቀድሞ በሌሊት ወደ አምላካችን ኢየሱስ ክርስቶስ ሄዶ የተማረው ኒቆዲሞስና ዮሴፍ የጌታችንን ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት ከአለት የተወቀረ አዲስ መቃብር ነበረ። ሰንበት እየገባ ስለነበር የጌታችንን ቅዱስ ሥጋ ቅርብ በነበረው በዚህ መቃብር አኖሩት። ዮሐንስ ወንጌል ምዕራፍ 19 ከቁጥር 36 እስከ 42። ሰው ተቀብሮበት የነበረ ቢሆን ኑሮ በኤልሳ መቃብር ላይ ያረፈው አስከሬን ነፍስ ዘርቶ እንደተነሳ ሁለተኛ ነገሥት 13 ከ20 እስከ 21 እንዲሁ ጌታም የተነሳው በራሱ አስነሽነት ሳይሆን ቀድሞ በተቀበረው ሰው ቅድስና ነው የሚሉ መናፍቃን እንዳይነሱ በአዲስ መቃብር አኖሩት። የመቃብሩንም ደጃፍ በታላቅ ድንጋይ ዘጉት። ከገሊላም ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቱና ቅባት አዘጋጁ። የሉቃስ ወንጌል ምዕራፍ 23 ከቁጥር 55 ከቁጥር 56 ያለቀ ኃይለ ቃል። የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ያ አሳች ብለው ታደጉት። ስብሐት በሕይወቱ ገና ሳለ ከ3 ቀን እነሳለሁ እንዳለ ትዝ አለ። ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት። ፈቅዶላቸውም ሄደው ከጠባቆች ጋር ድንጋዩን በንጉሡ ማኅተም አትመው መቃብሩን በአይሁድ ጭፍሮችና በሮማዊ ወታደሮች አስጠበቁ። የቅዱስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 66። ከሳምንቱ በፊተኛው ቀን እሁድ ማለዳ ጨለማ ሳለ ማርያም መግደላዊትና ቁጥራቸው ከ36ቱ ቅዱሳን አንስት የሆኑ ሌሎች ሴቶች የጌታችንን ቅዱስ ሥጋ ለመቀባት ያዘጋጁት ሽቱ ይዘው ወደ መቃብሩ ሄደው ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 3። የጌታ መልአክም ድንጋዩን አንከባሎ ስለጠበቃቸው ማን ያንከባልልናል የሚለውን ጭንቀታቸው ተወግዶ ወደ ውስጥ ሲገቡ የጌታን ቅዱስ ሥጋ አላገኙትም። 2 መላእክትም የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ሴቶችም ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ
ለእናንተ እንደተናገረ አስቡ። የሉቃስ ወንጌል ምዕራፍ 24 ከቁጥር 47 ላይ ከቁጥር 7 እንደተናገረ ተነስቷልና በዚህ የለም። የተኛበትንም ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው አሏቸው። ከመቃብሩም ተመልሰው ይህን ሁሉ ለአስራ አንዱና ለሌሎች ሁሉ ሊነግሯቸው ሄዱ። ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎቹ ጋርም ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው እንዲዋሹ ነገሯቸው። እነርሱም ገንዘቡን ተቀብለው እንዳሰማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ይህ የአይሁድ ውሸት ግን ታማኝነት የጎደለው ነበር። ምክንያቱም ሐዋርያት ሰረቁት እንዳይባል ሐዋርያት የአይሁድ ጭፍሮችና የሮም ወታደሮች አሸንፎ ጌታችንን ቅዱስ ሥጋ የሚያሰርቅ አቅምም ድፍረትም አልነበራቸውም። ሌላው ደግሞ የተልባ እግሩ ልብስ እና በራሱ የነበረው ጨርቅ በስርዓት በቦታው ተቀምጦ መገኘቱ የጌታችን ሥጋ ላለመሰረቁ ምልክት ነው። ምክንያቱም ሌባ ካሁን መጡብኝ ያለ አዘበራርቆ ይሄዳል እንጂ በስርዓት አያስቀምጥም። ጲላጦስን በመረመራቸው ጊዜ የአራቱን የጭፍሮቹ አለቆች ቃላቸው ተለያየ። አንዱ ደቀ መዛሙርት ወሰዱ ሲል፣ ሌላው 120 ቤተሰብ ሲል፣ ደግሞ ሌላው ዮሴፍና ኒቆዲሞስ ሲል፣ ሌላኛው ደግሞ አላየሁትም ተኝቼ ነበር ሲል፣ አንድም ጲላጦስ ጌታ በእውነት ተነስቷል ብሎ አመነ። የጌታ ትንሣኤ መስካሪ ሆነ። በግብረ ሕማማት ላይ እንደተገለጸው ደቀ መዛሙርቱም የሴቶቹ ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስና ዮሐንስ ግን ወጥተው ወደ መቃብሩ ሮጡ። የተልባ እግሩን ልብስ በመቃብሩ እግርጌ በራሱ የነበረው ጨርቅ ደግሞ ለብቻው በራስጌ ተቀምጦ አይተው ጌታ በእውነት ተነስቷል አመኑ። ወደ ቤታቸውም ተመለሱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የጌታችን ቅዱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህንን ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖርሁ ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለች። ትርጓሜውም መምህር ሆይ ማለት ነው። ለደቀ መዛሙርቱም መጥታ ጌታችን እንዳየችው ነገረቻቸው። በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ የነበሩት ሁለቱ ደቀ መዛሙርት ሉቃስና ኒቆዲሞስ ለሆኑም ሁለቱ ሲነጋገሩ ጌታችን ራሱ ቀርቦ ከነርሱ ጋር ሲሄድ ስለምን እንደሚያወሩ በጠየቃቸው ጊዜ በጥያቄው ተገርመው ስለ ራሱ ስለ ጌታችን እንዲህ እያሉ ነገሩት። እስራኤልን እንደሚቤዥን ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛው ቀን ነው። ደግሞም ከኛ ውስጥ ባለው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩ ሆኖ አገኙ። እርሱ ግን አላዩትም። እርሱም እናንተ የማታስተውሉ ብሎ ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተርጉሞ ካስተማራቸው በኋላ ከእነርሱም ጋር በቤታቸው በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ በሰጣቸው ጊዜ ዓይናቸው ተከፍቶ አወቁት። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ያም ቀን እርሱም ከሳምንቱ ሦስተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ በተዘጋ ቤት ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው። ለትንሣኤው ለብርሃነ ትንሣኤው ያደረሰን አምላካችን ለዳግማዊ ትንሣኤ አድርሶ ደግሞ እንድናመሰግን ያድርገን። ለዛሬ ያስኩት ቪዲዮ ይመስል ነበረ። መልካም በዓል በያላችሁበት መንጋችሁ